አሁን እዚህ ማንም አያገኘኝም። ብቻዬን በሰላም እኖራለሁ። ድሮ ሚያቴ ትክክል ናት። ሰው ማቅረብ መሰበር ነው። ወይ ምን ፈለግ? እንዴት ነሽ ኮሰረቴ? ኮሰረት አባህ ይውጣ። ከአሁን በኋላ ስልኬ ላይ እንዳትደውል። እንዴ ሰኒ ምን እያልሽ ነው? እንደሰማኸው ነው። ቆይ ግን ትንሽ አታፍርም እንዴ? ምን ነው? ምን አጠፋው? ቆይ አንቺ በ5 ደቂቃ በ7 ደቂቃ ነው እንዴ የምታኮርፊው? ባኮርፍም የማማበል ግዴታ የለብህም። ስለዚህ ሁለተኛ ቤት ስልክ እንዳትደውል። ሰኒ እማማ ትሙት እንዳዘጊው እያናደድሽ ነው። ለእኔ ስትል ለምን እሳት አፈጥርም? ደህና ሁን። ደግሞ ከሱም ብሶ ታናድጅኛለሽ ይልኛል እንዴ? ደፋር እንደውም ብሎክ ነው ማደርግክ። እሺ ይቅርታ። መቅለስለሱንማ ተክነሽበታል። አንቺ ሴትዮ ግን ክፉ ነሽ። ኪራዬ እኮ ግን አይቆጣኝም። ኧረ አይቆጣም አይደል? የአንቺ ደጉ መልአክ ምንም አይልም። እኔ ግን ሰይጣን ነኝ። የአንቺን ክፋት ላስታውስሽ። 1 2 ብዬ ያደረግሽኝ ልቁጠርልሽ? መርዝ ያጠጣሽኝ ልንገርሽ? የእኔ ቢጤስ መስለሽ ቤቴ ገብተሽ ድጋሚ መርዝ ያጠጣሽኝ እሱንም ላስታውስሽ? ጽናት ተይኝ፣ በቃ ተይኝ። መስማት አለብሽ። ሰዓት ደብቀሽብኝ አስመታሽኝ ላስታውስሽ ወይስ ፎቶ ልታሰራጭብኝ የነበረው? ቤት እስቲ አንቺ አላደረግሽኝ ምን አለ? ተይኝ በቃ ትጩይብኝ። ተይኝ ብዬሻለሁ። አልተውሽም። ከአንቺን ብሶ እኔ ሰይጣን ትይኛለሽ? ኪራ እየተቆጣችኝ ነው። መልአክሽ መጣልሻ? በይ በደንብ ተጠምጠሚበት እንጂ። ምንድን ነው የተፈጠረው? ምን ነው እሷን አትጠይቃትም እንዴ? ለምን እኔን ትጠይቀኛለህ? መልአክና ሰይጣን እኮ ያወራል። ምን እያልሽ ነው? ምንም አላደረግኳት። ያደረገችውን ነገር ነው የነገርኳት። ከዛ መጮ ጀመረች። ጅራፍ ራሱ መጥቶ ራሱ ይጮሃል አሉ። እንደሱ ማድረጉ አሁን ላይ አስፈላጊ አይደለም። ምናልባት አንተ ያደረገችውን ነገር በሙሉ ልትረሳላት ትችላለህ። እኔ ግን መልአክ አይደለሁም። በጭራሽ ልረሳላት አልችልም። ቤት ሂጂ፣ ሳሎን ሂጂ። ጽናቴ ቆያ ሁሉ ትዕግስትሽ የት ሄደ? ያመጣኋት ጅብ በላችብኝ። እንግዲህ አታናጂኝ ፂ። ኧረ ጭራሽ መናደድ የሚያምራል እንዴ? እና ምን ላድርግ? እኔ በጸባይ ላወራሽ ሞከርኩ። እኔ ግን የበፊት እጮኛህን ስላልተቀበልኩልን እንዴትን አመጣሁብህ አይደል? እንደዛ አይደለም። እና ምን ላድርግ? ለነገሩ አንተ መርዝ ምን እንደሆነ በምን ታውቃለህ? አልጠጣኸው እንዴ? ባላደረግከው ነገር መሰደብና መመታትስ ምን እንደሆነ ታውቃለህ? አልተሰደብክ እንዴት ልታውቀው ትችላለህ? ልጅንስ ማጣትን ታውቀዋለህ? አታውቀው። ምክንያቱም አንተ ልጅን አላጣህማ። ጽናት እባክሽ በቃሽ። ሁሉንም ነገር እኮ በጋራ አልፈነዋል። ማለፉ ምን ይሰራልናል? ይኸው የጣለንን ድንጋይ ቤት አምጥተህ አስቀመጥከው። በቃ ለማንኛውም ከፈለግ ማታም ለዚህ ልታሳድራት ትችላለህ። እሺ ከኔ በላይ ይሄ ቦታ ለእሷ እንደሚገባት የተሰማኝ ነው። ወይኔ ፂ፣ ከመቼ ወዲህ ነው እንደዚህ እኔ መረዳት ያቆምሽው? ምን ማለት ነው? እንዲያውም ንገሪያት ከአሁን በኋላ በቃኝሽ። አረ ክብሮም የተረጋጋ እንዴ? ምን ማለት ነው? ምንም አማራጭ አልሰጠችኝም። እኔ እኮ እሷን መለመን ሰለቸኝ። ምን ማለት ነው? ሁልጊዜ ጥሬ ነች፣ ልጅነቷን ያልጨረሰች። ታዲያ ምን ሆናችሁ ነው የምትጨቃጨቁት? ምንም ዝም ብለን ነው። እስኪ ንገሪኝ እሷ ቀልቧ ስላልወደዳት ብቻ ከመሬት ተነስቼ ልጅ መጥራት አለብኝ? ማንን? እኔን? ምን አረኩ ክብሩ? አዎ አመጣጧ ልክ አይደለም፣ ግን ሁላችንም ለመኖር ስንል እንለፋለን። እሺ ምን ይሁን? እሺ ክብሮም አሁን አንተ ተረጋጋ። ጓደኛሽን ግን ምከሪያት። ሰው ሲቀርባትና በዙሪያ ሲሆን እንደ ቀላል ነገር አትየው። የሰው ዋጋ ሳይገባት ሰውን ለማስቀየም አትሩጥ። እሺ በቃ ክብሮም አሁን ተረጋጋ። ቆይ ማናት ያማደደች? በእኔ ምክንያት ነው የተጣላው? ክብሮም ኒና ተይው፣ ትንሽ ብቻውን ያስብ። እሺ ከማን ጋር ተጣልቷል? ከሰኒ ጋር።
ለቤት ከሆነ እንዲደርብላታል። አይ ለኔ ነው። ደህና ደር። ለእኔ ነው ማለት ደህና ደር። የልትሄጂ ነው? ኒና ጋር ልተኛ ነው። ምን ማለት ነው? ኒና ጋር ልተኛ? ኒና ጋር ልተኛ አማርኛ አይደል እንዲያወራሁት? እንዴት ማለት? ይህን ማድረጉ ለምን አስፈለገ? ኪራ በእናትህ በቃ ሚስት ባልሆንኩበት ቤት ላይ ሚስት የምታደርገውን ነገር እንዳደርግ አትጠይቀኝ። እንዲህ ምን ማለት ነው? አንቺ ካልሆንሽ ታዲያ ማናት ሚስት? ሚስት በሆን ኖሮማ እኔ የምነግርህን ነገር ችላ ባላልክ ነበር። የምርሽን ነው? ግን የምትናገሪውን ነገር ታውቂዋለሽ? በደንብ አስቤበት ነው የተናገርኩት። ምንም ቢሆን እኮ በአንድ ቤት ውስጥ የባልና የሚስት ሀሳብ እንጂ የአንድ ወገን ሀሳብ ብቻ ይንጸባረቃል አይደል እንዴ? እና ቆይሽ የሁሉ ክፍተት በመሀላችን የሚፈጠረው በቤቲ ምክንያት ነው? በመሀላችን ክፍተት ለመፈጠሩና ለመለያየታችን ምክንያቱ እሱ አይደለችም፣ ግን አንዷ ምክንያት ልትሆን ትችላለች። ምን? ይሄን ያህል? ይቅርታ፣ የእኔ ልብ ይቅር የሚለው ያንተን እንጂ የሌሎችን አይደለም። ቆይ አንዲት እናት ስለረዳው ነው እንደዚህ የሚያደርግሽ? የሚያደርግሽ? ቃላቶቹን ታያቸውና እስኪ አንቺ የምታደርጊያቸውን ነገሮች ይህን ላለማድረግ እኮ ብዙ ጥሪ ነበር። ቆይ አንቺ እኮ ለሌላ ሴት ልድሪኝ ነበር አይደል? እሱን ለእናትህ ስል ነበር። እኔም ቤቲን እየረዳኋት ያለሁት ለእናቷ ስል ነው። አለቀ። እሷም እኮ እንደ ልጇ እውነት እባብ ተይጺ። የቤቲ ጥላቻ አይንሽን ጋርዶት በእድሜ እናትሽ እኩያ ከምትሆን ሴት ጋር ክፉ ነገር አትነጋገሪ። ለማንኛውም ከአንተ ጋር መከራከሩ የመለያየታችንን አድማስ ማስፋት ነው። ደህና ደር። ምን አለበት አንቺ እንኳን ብትረጂ። በእኔ እንደማትቸክኝ እኮ ማወቄ ነበር። እኔ እኮ እንደምትል ዝም ትረልሽ እየጠበከኝ ነበረ። እዛ ተኛ ላልኩሽ እንዴ? ምን ልታደርጊ መጣሽ? እኔ እኮ አሁን ጽናት ከዚህ ስትወጣ ስላየሁ ነው የመጣሁት። ሻውን ይችል ልጅ ለምን? ቢያንስ እሷ እስከምትመጣ ነው እዚህ ልሁን። አንቺ ሴትዮ ወደ ቤቴ ሰይጣን አትጥሪብኝ። ጽናት ካየችሽ ትናደዳለች። አሁን ውጪ። ትንሽ እኮ ጀርባዬን እያመመኝ ነበር። እስኪ ሸኝ። አሁን ውጪ፣ በጥፊ እንዳላጋጭሽ። እንዴ ለምን? እኔ ምን አደረግኩ? ሻውኔቱ ጋር ነው። እንደውም ለእናቴ እደውላለሁ፣ ለእሷ እነግራታለሁ። ገደል ግቢ። እንዴ ለምን? ጉድጓድ ውስጥ ከገባሁ እኮ ሞታለሁ። ኧረ እንደው ባደረገ እኔ ልሽሽ። እሺ በደንብ ሸኛ። ተው፣ እሱ ጋር ከኮረኮርከኝ እስቃለሁ። አርፈሽ ታሺ። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ ነው። ተረጋጊ። ይኸውልሽ እንዳየሽው አይደለም። ኪራይ አንድ ነገር በላት። ይኸውልሽ ተረጋጊ እና ላስረዳሽ። ምንድን ነው የምታስረዳኝ? ልትማግጥብኝ ስትል እንደደረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሽው አይደለም። ተረጋጊ። እና እንዴት ነው? ምን ያህል እንደምወድሽ ታውቂያለሽ አይደለም? እንዴት እንደዚህ ጠረጥርኛለሽ? ለዛም ነው እኮ አይደል እንዴ ሁሉንም ነገር ስትናገሪኝ ዝም የምለው። እንደምወድሽ ለዛ ነው እንደዚህ ልታረጊ ነበረው። ምንድን ነው እያልሽ ያለሽው? ተረጋጊ ያልኩሽ አይደል እንዴ? እና ምን ልትሆን ነበር? እንደ በፊቱ ልትመታኝ? ምንድን ነው የምታወሪው? ቆይ የገዛ አልጋዬ ላይ ልትማግጥብኝ ስትል እኮ ነው የደረስኩት። ለምታወሪው ነገር ልክ ይኑርሽ። ባገኘው አጋጣሚ ሙሉ የሚልከሰከስ ሰው እኮ ስለ ልክ ሊያውቅ አይችልም። ረፊ፣ ቢገባሽ እየታገዝኩሽ። በጣም እየታገዝከኝ ነው። እየመሰለትክብኝ እኮ ነው የደረስኩት። ምንድን ነው የምታወሪው? ጭራሽ ለዚህም በቅተሃል። በጣም ጥሩ። ተረሽዳችለም ተረጋጊ እንጂ። እንዴት ልረጋጋ? ግባ እንዴ! በቃ እሺ፣ ቀዝቃዛው ላምጣልሽ እና ቢያንስ እሱ ስትጠጪ ትረጋጊያለሽ። እዚህ ቤት
አላኖራትም። እኔ ከዚህ በላይ አልችልም። አንተ ነው የምጠብቃት ብዬ ነው። አድረሽም አልለቀቀሽም። ኧረ እናንተ አትቀልዱ። በኋላ ልጅቷ ጠፍታ ድጋሚ እንደባለፈው አይነት ነገር እንዳይፈጠር። እናንተ የምራችሁ ነው እንዴ? ማታ እንዳስወጣኋት አልተመለሰችም እንዴ? እና የት ሄዳ ነው? እዚህ ኩርምት ብላ አድራ ነው። ኧረ ምንም አትንቀሳቀስ። ቤቲ 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 አንቺ ቤቲ፣ ኧረ ውሃ አምጡልኝ። ምንድን ነው ቆማችሁ የምታዩት? ውሃ አምጡ ቤቲ። እስኪ እስከ